እሺ በዚህ ላይ ጥያቄ ምንድን ነው? አንብበህ ብታስረዳኝ ደስ ይለኛል። እኔ በእንግሊዝኛ አንብቤዋለሁ እንዳልሳሳት ብዬ። ወየውመ ነብዐሱ ፊ ኩሊ ኡመትን ሸሂደን ዐለይሂም ሚን አንፉሲሂም፣ በየህዝቡም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህ ቀን አስታውስ። መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው ይላል። ያው እዚህ ላይ በእንግሊዝኛው ሳነብ ምናልባት ትክክለኛ ትርጉም አይሆን፣ በአረብኛው አንተ በደንብ ታውቃለህ። ዊ ሴንት ዳውን ደ ቡክ ይላል፣ መጽሐፉን አወረድንላቸው። ልክ ነው አማርኛ። ከዛ ቱ ዩ ዊች ሜክስ ኤቭሪቲንግ ክሊር ይላል፣ ሁሉ ነገር ክሊር እንዲሆን አድርገን አወረድ ነው ይላል። ካልተሳሳትኩኝ እንደዛ ከሆነ ያ ስለዚህ ላይክ ቁርአኑ እንደዛ የሚል ከሆነ እዚህ ጋር ክሊር ሆኖ ወረደ ወይም ደግሞ ሁሉም ኤቭሪቲንግ ይላል፣ ኤቭሪቲንግ ክሊር እንዲሆን ማርገን ጻፍ ነው የሚል ከሆነ ወይም ደግሞ የወረደው መጽሐፍ ሁሉንም ነገር የሚያብራራ ከሆነ ታዲያ ለምን ሌላ ማብራሪያ ተፈለገ የሚል ጥያቄ ነው። እሺ አሁን እዚህ ጋር ተብራርቷል ስል ጊዜ ጥቅላዊ የሆነ ማብራሪያ አለ፣ ዝርዝር የሆነ ማብራሪያ አለ። ለምሳሌ ጥቅል የሆነ ትእዛዝ እንደ ምሳሌ እያነሳሁልህ ነበር። ቁርአን ትእዛዛቶች አሉት ቶታልና ለምሳሌ ሶላት ስገድ የሚል ትእዛዝ ነው ያለው። ሶላት ስገድ የሚል ትእዛዝ አለው። ሶላት መስገድ እንዳለብህ፣ ለአምላክ መሰገድ እንዳለበት ይህን ሁሉ ያስተምርህና ያሰጋገዱን ስርዓት ደግሞ ያ ቃሉ የተወረደለት ነቢይ እንዲያስረዳ እንዲያሳይ ደግሞ ይታዘዛል። ያ ማብራሪያ ይባላል። ማብራሪያቸው የሚመጣውም ከራሱ ከአምላክ ዘንድ ነው እንጂ በራሳቸው አይደለም። በዚህ መልኩ አድርግና አብራራ ይላቸዋል። እና ስለዚህ ጥቅላዊ የሆነ ማብራሪያ አለው ቁርአን። ጥቅላዊ የሆነ የአምልኮ ስርዓቶችን ያብራራልሃል፣ ይገልጽልሃል። ያንን ደግሞ ያንን ደግሞ ያስተገባበሩን ስርዓት ምናምን ያ ነቢይ ይታዘዛል። ዘካ ስጡ ይለናል። ለምሳሌ ዘካ የእምነት መሰረት መሆኑ ይነግረናል ቁርአን። የዘካ አሰጣጡን ስርዓት ደግሞ እርሳቸው ይታዘዛሉ። በዚህ መልኩ አድርጉ ብለው ያዛሉ። ያንን በተግባርም ያሳያቸዋል። እሺ ጥሩ፣ በደንብ ገብቶኛል። ስለዚህ የሚያብራሩት ነቢዮቹ ናቸው ማለት ነው። ወይም ደግሞ ይሄ ተጨማሪ ማብራሪያ የሚያስፈልገውን ነገር የሚያብራራው ነቢዩን ያወረዳል። ከዚያ በኋላ ደግሞ ቋንቋዊ ምናምን ነገራቶች ምናምን ካሉ መፈታት ያለባቸው ደግሞ ማንኛውም ሰው እኔ ለአንተ ካላወቅ ላብራራልህ እችላለሁ፣ ችግር የለውም። ሙፈሲሮች ይሄን ነው የሚያደርጉት። ከዚያ የሆነ ለሌላው ህዝብ ለምሳሌ አረብ የሆነ የሚያውቃቸው ቃላቶች አሉ። ከአረብ ውጭ ሆነ ግን እኔ ኢትዮጵያዊ ነው፣ ለምሳሌ እነዚህን ቃላቶች ላላውቃቸው እችላለሁ። ያንን ይታወቅ ዘንድ ማብራሪያ ያስቀምጧቸዋሉ። እነዚህ ከቋንቋ አንጻር ይሄ ቃል ፍቹ እንደዚህ ማለት ነው የሚል ያስቀምጧቸው እንጂ በህግጋቱ ላይ መጨመር መቀነስ አይችልም። ማንኛውም ሙፈሲር ያንን ነብይ ነው ይችላል። አመሰግናለሁ። አሁን ምንድነው ከዚህ ውስጥ የተረዳሁት ነገር ቅድም ቁርአኑ ሁሉንም ነገር ምዕራፎቹ ሁሉ ክሊር ናቸው ቢልም ነገር ግን ደግሞ ምናልባት ደግሞ መብራራት የሚያስፈልጉ ሌላ ቦታ ይኖራሉ። እሱን ደግሞ በነቢዮች ወይም ደግሞ በመምህራኖቹ መብራራት አለባቸው ይመስለኛል። አመሰግናለሁ። ሌላ ጥያቄ ያለ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ አጭር ጥያቄ ነበረ፣ መቀጠል ይችላል? አንድ ጿሚ ረመዳን የጾመ ሰው ያው ያስፈጠረው ሰው አጅሩን ከዛኛው ከጿሚው ሳይቀነስ ያገኛል አይደል? አሁን ያስፈጠረው ሰው ምናልባት ካፊር ቢሆን አጅር ሊያገኝ ይችላል? አስፈጣሪ ካፊር ከሆነ አሳጅር ያገኝ። በጣም ወሳኝ ጥያቄ፣ ፈታኝ ከባድ ጥያቄ ነው። አዳምጡ። አንድን ጾመኛ ያስፈጠረ ሰው እንደ ጾመው ሰው ምንዳ ያገኛል የሚል ሐዲስ አለ። እሺ ያስፈጠረው ሰው ካፊር ከሆነስ ምንዳ ያገኛል ወይ? ምንዳ ያገኛል አያገኝም? መልስ ልጆች፣ ምንዳ ያገኛል አያገኝም? ማን ነው የሚመልስ? ወይንስ እኔ ልመልሰው? ምንዳ ያገኛል ተብሏል። አዎ እያሉ ነው፣ አያገኝም እያሉ ነው። ማን ነው የሚመልስ? ያገኛል አያገኝም? ያገኛል አያገኝም? በዱንያ በጣም ጎበዞች። ምንዳ ሁለት ነው። አንደኛ አኼራዊ ምንዳ አለ፣ ሁለተኛ ምድራዊ ምንዳ አለ።
ምድራዊ ምንዳ ምንድን ነው? እዚሁ በምድር ላይ አላህ የመልካም ስራውን ዋጋ ይሰጠዋል፣ ይከፍለዋል፣ ያበለዋል፣ ያጠጣዋል፣ ይተካለታል። ታለርን በቀጣዩ ዓለም ያገኛል ወይ? አላህን የካደ ሰው ቀጣዩ ዓለም ጸጋ አይኖረውም ከእሳት ውጭ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ሐዲስ ላይ ምን አሉ? ኢነ ልካፊር ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወአመ ልሙእሚን ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወደኸረ ላሁ ለሁ ፊ ልአኺራ አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንድ ከሃዲ የሆነ ሰው በዚች ምድር ላይ አንዲትን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድር ላይ ያበለዋል፣ ያጠጣዋል፣ ይተካለታል፣ እዚሁ ይከፍለዋል ዋጋውን አሉ። በቀጣዩ ዓለም ግን አይዘጋጅለትም፣ ምክንያቱም አላህን ክዷልና። አንድ ሙስሊም የሆነ ሰው ደግሞ አንድን ጽድቅ መልካም በሚያደርግ ጊዜ አላህ በዚሁ በምድርም ላይ ይተካለታል፣ ያበለዋል፣ ያጠጣዋል አሉ። በቀጣዩ ዓለምም ጀነትን ያዘጋጅለታል፣ በአላህ አምኗልና ነው። ስለዚህ ይከፈለዋል የመልካም ስራው ምንዳ ይሄንን ሙስሊም በማስፈጠሩ። ነገር ግን እዚሁ ምድራዊ ጸጋ ላይ አላህ ሱብሓነሁ ወተዓላ ይጨምርለታል፣ ይሰጠዋል። እሱ ነው የአምላክን የአላህን ፍትሐዊነት ያሳያል። ይሄ ክደውኛልና ብሎ ስራቸውን አይጥልባቸውም፣ እዚሁ ምድር ላይ ይከፍልላቸዋል፣ ይሰጣቸዋል። አያቸው። በቀጣዩ ዓለም ግን እንዳይሰጣቸው ክደዋል። ያንን ደግሞ ያዘጋጀው የቀጣዩ ዓለም ጸጋ ላመኑ ሰዎች ብቻ ነው። ወሀዛ የዱሉ ዐላ ተማሚ ዐድሊሂ ሱብሓነሁ ወተዓላ ፍትሐዊነቱ ሙሉ እንደሆነ ያሳያል። ጀዛከላሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነው ያለኝ። ያው ዘካቱል ማል እና ዘካቱል ፈጥር ላይ ነው። ዘካቱል ማል አምና ከወጣበት ገንዘብ ያለው ገንዘብ ለምሳሌ አምና 250 ሺህ ብር ከነበረኝ አሁን ያለው ካፒታል እዛው ላይ ከሆነ ከሱ ላይ ማውጣት እችላለሁ ወይ? እንደገና ደግሞ እሱን ሳወጣ ማለት ነው የምሰጣቸው ሰዎች አሉ። አንዳንዴ ደግሞ ከቤተሰብ አካል ከራስህ ስጋ ዘመድ ወይ ደግሞ በባለቤት ዘመዶች አቅራቢያ ያሉትን ሰዎች ያካትታል ወይ እሱ ዘካቱል ማል ማለት ነው። ሁለተኛ ደግሞ ዘካቱል ፍጥር አሁን ባለበት የገበያ ሁኔታ ሰው የሚመገበውን ነው የምናደርገው። ከጎረቤታችን ሌላ የሚገባቸው ሰዎች ይኖራሉ ወይ? ለምሳሌ እኔ ቤቴ ውስጥ 3 ሰው ካለ የ3 ሰው ዘካቱል ፍጥር ነው ማውጣው። ስለዚህ ያን ዘካቱል ፍጥር ጎረቤት ላይ ላለ ምስኪን ለአንድ ሰው ብሰጠው ይበቃልኛል? እንዴት ነው የሚታየው? እሺ ጥያቄ ሲደራረብ ጊዜ እረሳዋለሁ። እሺ ያለፈው አመት ላይ ያወጣሁት ዘካ ላይ ካልቀነሰ በዚያው ላይ ከሆነ ያለ አሁንም ዘካ ይወጅብበታል ወይ ይላል። ከኒሳብ እስካልቀነሰ ድረስ አዎ ዘካ አለበት። ከዘካ መጠኑ መወጣት ካለበት መጠን እስካልቀነሰ ድረስ ዘካ አለበት። ዘካ መጠኑ ምን ያክል ነው የሚለውን ከዚህ በፊት ነግሬያቸዋለሁ። በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም። 595 ግራም ብር ስንት ገንዘቡ ምን ያክል ያወጣል ሲባል ጊዜ በ250 ባስታችሁ አሁን ሰዓት ላይ 250 እንደሆነ ልጆች ተናግረዋል። 595 ሲባዛ 250 የሚመጣው 148750 ብር ነው። ይሄ ገንዘብ ካለ አሁንም እጄ ላይ ከዚህ ካልቀነሰ ዘካ አለበት። 40 ካፍለህ ዘካ ታወጣለህ። እሺ ይህን ዘካ ለዘመድ መስጠት ይቻላል? ያው ላጎት፣ ላክስት ምናምን እንደዚህ ለተቸገሩ ድሃዎች ካሉ ለእነሱ መስጠት ትችላላችሁ። ዘካተል ፍጥሩ ምን ለዘመድ መስጠት ዘካተል አሁን ለምሳሌ እጅ ላይ ያለው በቤተሰቤ ልክ ለአንድ ሰው አቅራቢያ ላይ ላለ ጎረቤት ላይ ላለ ምስኪን ለአንድ ሰው ብሰጠው ይበቃል ወይ ነው? ባካፍለው አይሻልም ነው የሚለው። የሚሻለው ምንድን ነው? እንደ ሁኔታው ነው። ብዙ ምስኪኖች ካሉ አከፋፍላቸው ተሰጣቸዋለህ። አንድ ከሆነ ያለው የተቸገረ ለዚያ ሰውዬ ሁላችንም ሰብስባቸው ብትሰጡት ይቻላል፣ ችግር የለው። ነገር ግን ብዙ ከሆነ ያሉት ለአንዱ ብቻ መስጠት ይህ አይቻልም። ምክንያቱም ዓላማው ምንድን ነው? የበዓል ቀን ለእነዚህ ለድሃዎች ለምስኪኖች ከልመና እነርሱን ለመጠበቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን ግዴታ ያደረጉበት ይሄ ነው ዓላማው። ፈረደ ዘካተል ፍጥር ጡዕመተን ሊልመሳኪን ወጠህረተን ሊሷኢም። ዘካተል ፍጥር ግዴታ የተደረገው የተደነገገው ለድሃዎች ምግብ እንዲሆናቸው ዘንድ ነው። የበዓል ቀን ወጥተው በሰው ደጅ ላይ ቆመው በበዓል ቀን እንዳይለምን እንዳሁን ቀድማቸው ስጧቸው ነው ያሉት። ዘካተል ፍጥር እንዳሁን ከማስታወሳቸው አሁን በላጩ መቼ እንደሆነ ታውቃላችሁ? ከ27 ጀምራችሁ መስጠት ትችላላችሁ እስከ በዓሉ ቀን ድረስ። በላጩ ግን የዒድ ቀን ማታ ላይ ወይም ነገ ዒድ ሊሆን ሲል ልክ ዛሬ ማታ ላይ ማለት ነው መስጠት።
አላማ ምንድን ነው? የበዓል ቀን ሰዎች ምስኪኖች፣ ድሃዎቹ በሰው ደጅ ሄደው እንዳይለምኑ ፊታቸውን ለመጠበቅ ነው። እያቸው ነቢ ሰለላሁ ዐለይሂ ወሰለም በዓሉ ሳይደርስ በፊት ቀድማቸው ስጧቸው አሉ። ረሕመተን ቢሂም ወሸፈቀተን ለሁ ለእነርሱ በማዘን እና ስለዚህ የዛኔ ነው መስጠት ያለበት። ዛሬም አሁንም ላይ መስጠት በገንዘብ ቀይሮ መስጠት ይቻላል። እህሉም በገንዘብ አይቻልም። በዕለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም በእህል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእህል ነው የደነገጉት። ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተ ልፍጥር ዐለ ሪጃል ወኒሳኢ ወሰጊር ወልከቢር ወልዓብድ ወልአማ ሰዕን ሚን ተምር ወሰዕን ሚን ሸዒር ወሰዕን ሚን ቡር ወአመረ አን ቱኽረጀ ቀብለ ኹሩጅ ናስ ሊሰላት ልዒድ። በእህል ነው ነቢያችን ሰለላሁ ዐለይሂ ወሰለም የደነገጉት። በአንድ ሰው ላይ አራት እፍኝ ስንት ነው? ወይም አንድ ቁና አራት እፍኝ። በዚህ አንድ እየሞላችሁ 2 3 4 3 ኪሎ ወይም 2 ኪሎ ከግማሽ 3 ኪሎ አካባቢ የሚደርስ ነው። እሺ ጀዛከላ ይወርልን። አሚን ወያኩ። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አካም ጅርታ አለ። 2 ጥያቄ አለኝ። እሺ ጊዜ ለመቆጠብ ተሀጁር ሄድ ስለሆነ ከሁለተኛው ጀምር። እሺ ፈጠን እንዲል። እሺ አዲስ ሰላምቴ ነኝ እና ትንሽ ያልገባኝ ነገር አለ። ማሻአላህ። እሺ ጥያቄሽ ምንድን ነው? ለምሳሌ አስር ላይ ሰላት ወዶ አድርጌ ሰላቴን ቤት ሰግጄ ከወጣሁ በኋላ መንገድ ላይ ሆኜ አዛን ቢል መግሪብ በዛው በውዱ መስገድ እችላለሁ? ድጋሚ ጥያቄሽን ይቅርታ። ወዶይን አድርጌ ቤት ማለት ነው አስር ላይ ሰላቴን ሰግጄ ከቤት ተወጣሁኝ አዛን ታለ መንገድ ላይ መግሪብ በዛው በውዱ መስገድ እችላለሁ? ይቻልሽ። በቤት እስተሆንኩ በቤት ብትሆኝ ትችያለሽ። ውዱ አድርገሽ አስሩን ሰግደሻል መጀመሪያ? በዚያው ትችያለሽ። ውዱ እስካልፈታሽ ድረስ በዚያው በውዱ መግሪብን መስገድ ይቻላል። ምግብ ተበላ በኋላ ችግር የለውም? ችግር የለውም። ከቻልሽ ውሃ ካለ አፍን መጉመጥመጥ ውሃ አስገብተሽ መጥፋት እሱን አዘዝተሽ፣ ካልተቻለም ችግር የለውም። በላጩ ግን ያንን ተጉመጥመጣችሁ ከምግብ በኋላ አፍን ማጽዳቱ በላጭ ነው። ሁለተኛ ጥያቄ ደግሞ እዚህ የምሰራበት ትልቅ ልጅ አለች እና ሬድ ምናምን ሲመጣባት እኔ ነኝ ሞዴሷ የምቀይረው ጓንት አድርጌ። እሱ ሰላትን እንትን አይልም አያፈርስም። ታማሚ ልጅ አለች። እሺ ብልት ከነካሽ በእጅሽ ውዱ ይጠፋልሽ። ማለት እሱ ሰላትን ችግር የለውም። ብልት ከነካሽ በእጅሽ ውዱ ይጠፋል። ነገር ግን በጓንት ከሆነና የቀየርሽው የዛን በጓንት ከሆነ ውዱ አይጠፋም። ችግር የለውም። ጀዛከላህ።